እሁድ ከሰዓት የገነት ንፋስ የሚነፍስበት እንዲሁም አዕዋፎቹ ከገነት በሚነፍሰው ንፋስ የገነት ፍሬ እንደሚበሉ ይነገራል። ቦታው እጅግ በጣም ምስጢራዊ ቦታ እንደሆነ ይነገራል። ይህ ቦታ የት ይመስላችኋል? እስኪ ገምቱ። ከባህር ዳር በስተሰሜን አቅጣጫ 44 ኪሎ ሜትር ይርቃል። በአማካይ ከ3 ሰዓት የጀልባ ጉዞ በኋላ እናገኘዋለን። ደጋ እስጢፋኖስ አላችሁ? ትክክል ናችሁ። ደጋ እስጢፋኖስ የወንዶች አንድነት ገዳም በአማራ ክልል ሰሜን ጎጃም ዞን በባህር ዳር ዙሪያ ወረዳ በጣና ሐይቅ የሚገኝ ገዳም ነው። ገዳሙ በጣና ሐይቅ ውስጥ ከተገደሙ ገዳማት መካከል የመጀመሪያው ሲሆን በ13ኛው መቶ ክፍለ ዘመን በአጼ ይኩኖ አምላክ ዘመነ መንግስት በአቡነ ሂሮት በተባሉ አባት ተመሰረተ። ደጋ እስጢፋኖስ ጣና ሐይቅ ውስጥ በሚገኘው ደጋ ደሴት ውስጥ የሚገኝ ገዳም ሲሆን ወደ 200 የሚጠጉ መነኮሳትን ያስተዳድራል። ገዳሙ የተመሰረተው በአጼ ይኩኖ አምላክ የወንድም ልጅ በሂሮተ አምላክ ነበር። ሂሮተ አምላክ ከአቡነ ተክለ ሃይማኖት ጋር በወሎ በሚገኘው ሐይቅ እስጢፋኖስ በአስተማሪያቸው ኢየሱስ ሞዐ የተማሩ የአንድ ክፍል ሰዎች ናቸው። ቀደምቱ ደጋ እስጢፋኖስ በ19ኛው ክፍለ ዘመን በእሳት ሲቃጠል አሁን የቆመው ቤተ ክርስቲያን በምትኩ ተሰርቷል። በዚህ ምክንያት ከታሪክ አንጻር የቤተ ክርስቲያን ዋና መስህብ ሆኖ የሚቀርበው ሳይቃጠል የተረፈው ቤተ መዛግብቱ ነው። በዚህ መዘክር የአጼ ይኩኖ አምላክ፣ ቀዳማዊ ዳዊት፣ የአጼ ዘርዓ ያዕቆብ፣ የአጼ ዘድንግል፣ የአጼ ፋሲልና የአጼ በካፋ አጽሞች በክብር አርፈው ይገኛሉ። አጼ ኃይለ ሥላሴ በ1951 ደሴቱ ገዳሙ ከጎበኙ በኋላ የነገስታቱ አጽም በመስታወት ሳጥን እንዲያርፍ አድርገዋል። የአጼ ፋሲል ቅሪተ አጽም ከሌሎቹ ነገስታት በበለጠ መልኩ እስካሁን ብዙ ሳይፈራርስ በመቆየቱ የፊቱን መልክ ከቅሪቱ መገንዘብ ይቻላል። ደጋ እስጢፋኖስ ገዳም በምዕራብ በኩል ደቅ ደሴት በቅርብ ርቀት ያዋስነዋል። በተቀሩት አቅጣጫዎች ግን ከጣና ውሃ በቀር የሚያዋስነው የለም። ገዳሙ የኢትዮጵያ ካርታን የሚመስል ቅርጽ አለው። ይህ ደግሞ ሌላኛው ሚስጥር ነው። ቦታውን የረገጠ ወይም ሂዶ የተሳለመ የቃል ኪዳን ምድር ስለሆነ ትልቅ በረከት ያስገኛል በነፍስም በስጋም። ውድ ቤተሰቦች ገዳሙን ለመጎብኘት በሁለት አቅጣጫ መሄድ ይቻላል። አንደኛውና ቅርቡ በባህር ዳር ሲሆን ሁለተኛው ደግሞ በጎርጎራ በኩል ነው። በጎርጎራ መንገዱ ትንሽ ራቅ ስለሚል የጀልባው ማለቴ ነው በአማካይ ወደ 5 ሰዓት ይወስዳል። ስለተመለከቱን እናመሰግናለን።